የአካውንትን ፓስወርድ ረሳሁት፣ ፓስወርድ ጠፍቷል ብላችሁ በፍጹም እንዳትጨነቁ። እስከዛሬ ድረስ ስልካችሁ ላይ የተጠቀማችሁትን ፓስወርድ ጉግል ሴቭ አድርጎ የሚያስቀምጥበት የራሱ የሆነ ቦታ አለ። ላሳያችሁ፣ ኑ ተከተሉ። አሁን ቀጥታ ወደ ጉግል ክሮም ውስጥ ነው የምንገባው። ጉግል ክሮም ውስጥ እንገባለን። ጉግል ክሮም ውስጥ እንደገባን ከላይ ያለችውን ሶስቷን ነጥብጣብ አንድ ጊዜ በመንካት እንገባለን ወደ ውስጥ። እሱን ክሊክ እንዳደረገን ሴቲንግ የሚለውን ከተለያዩ ከመጡት አማራጮች ውስጥ ሴቲንግ የሚለውን አንድ ጊዜ አሁንም እነኳለን። እሱን ነክተን እንግዲህ እንደዚህ እንደገባን ጉግል ፓስወርድ ማኔጀር የሚለውን ደግሞ እንመርጣለን ማለት ነው። ጉግል ፓስወርድ ማኔጀር ውስጥ እንደገባን የተለያዩ አካውንቶች እና የነሱን ፓስወርዶችን ማግኘት እንችላለን። እንደምትመለከቱት የተለያዩ አካውንቶች እዚህ ላይ አሉ። የነዚህን አካውንቶች ፓስወርድም ጭምር ይዟል ማለት ነው። እንደምትመለከቱት የፔይፓል የተለያዩ metroopinion.com nipor.com lmisgov.com live.com kucoin google.com gamma app ፉትቦል facebook.com የተለያዩ አካውንቶች አሉ። እያንዳንዳቸውን ደግሞ አሁን እኛ ስንነካ የራሱ የሆነ ፓስወርድ አለ። አሁን ይሄ የኢቫንጋዲውን ላሳያችሁ። ለምሳሌ ኢቫንጋዲው ላይ ክሊክ ሳደርግ ፓትሪን ወይንም ፊንገርፕሪንት ሴንሰር ተጠቅሜ ወደ ውስጥ እንዲገባ ያዘኛል ማለት ነው። ይሄ እንግዲህ እጅግ በጣም አስፈላጊ ሴኩሪቲ ነው። አሁን ከራሴ ውጪ ሌላ ሰው መግባት አይችልም ማለት ነው። ስልኬ ላይ ሌላ ሰው መጥቶ ማየት እንዳይችል አድርጓል ማለት ነው። አሁን ጣት አሻራውን በመስጠት እስቲ ወደ ውስጥ ልግባ። ያውላችሁ እንደምትመለከቱት ከፊት ለፊት ያለው ጂሜል አካውንት ነው። ከስር ደግሞ ነጥብጣቡን ያስቀመጠው የፓስወርድ ቦታ ነው ማለት ነው። በዚህ መልክ የተለያዩ ፓስወርዶቹን ማግኘት እንችላለን። ስልካችሁ ላይ የተጠቀማችሁት ፓስወርድ የትም አይሄድም። በዚህ መልክ ቁጭ ብሎ ይቀመጣል ማለት ነው። አሁንም እንደምትመለከቱት ፌስቡክ ላይ 4 አካውንቶች ያሳየኛል። የመጀመሪያው አካውንቴ የራሴ ነው። ሌሎች ደግሞ የሌሎች ነው ማለት ነው። የሌሎች ነው። ስልኬን ተጠቅሞ የገቡት ብዙ ሌሎች አሉ። የእነሱን ፓስወርድ ጭምር ያሳየኛል። ግን ለመልካም ዓላማ ብቻ ነው መጠቀም ያለብን። ይሄን እንድታውቁት ነው ማለት ነው። የዛሬው ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ላይክ አድርጉ። እንደዚህ አይነት ቲፖቹ እንዳያመልጣችሁ ቻናሌን ፎሎ ማድረግ እንዳይረሳ።